ሄሎ ተደውሎ ነበር? ተሳስተሃል፣ እኔ አልደወልኩም። ያልተሳካ ጥሪ ደርሶኝ ነው። ወይ በስተት ይሆናል፣ እኔ አልደወልኩም። ይሆናል በቃ እሺ። ኦኬ ወይ ይቅርታ፣ አዎ ደውዬ ነበር፣ ግን ደግሞ የሆነ ልጅ አስደውኝ ብሎ ደወለው። ምናልባት እሱ ሊሆን ይችላል። ምን አይነት ልጅ ነው? ማለቴ ማን ነው? አላውቀውም። እንዴት? አያስደውኝ ብሎ ነው የደወልኩት። አንተ ቅድም ደውለልኝ ነበር እንዴ? ኧረ አልደወልኩልህም። ምን ነው? አይ የሆነ ሰው ደውሎልኝ ነበር፣ በእናት ማን እንደሆነ ግን አላወኩም። ቆይ እስኪ መልሼ ደወልኩ። ይቅርታ፣ ግን ምን አይነት ልጅ ነው? ወይ አላስታውሰውም፣ ታክሲ ስለነበር በደንብ አላየሁትም። ለምን ነበር ደውይልኝ ያለሽ? ባትሪ ነው ካርድ አለቀብኝ ብሎ ነው። እሺ በቃ ሶሪ፣ የምጠብቀው ስልክ ስለነበር ነው። እሺ ችግር የለውም፣ እኔም ካስታውስኩት እነግርሃለሁ። እሺ አመሰግናለሁ። ማን ነው የፈለገኝ? በእናት የምጠብቀው ስልክ ከቢሮ ነው። መቼም ታክሲ ውስጥ ሆኖ ከቢሮ አይደውሉልኝም ማለት። ወይ እኔ ነኝ እኮ። ምን ትሽ በእናትህ ረስቼው። ቅድም እኮ ወደዚህ ስመጣ ባትደርሶብኝ እኔ እኮ ነኝ አስደውዬም ብያት የነበረው። ኧረ አንተ ምን አይነት ቀልበ ቢስ ነህ በእናት። እኔ ደግሞ ስንቱን ነገር አሰብኩ። ደግሞ ጠይቄ አልነበር እንዴ? ምን ትቆጣኛለህ እንዴ? በዚህ ኑሮ ውድነት እንኳን ይሄን አይደለም አንተን እንኳን ብረሳ ልትቆጣኝ አይገባም። እኔ ስንት የሚያሳስበኝ ጉዳይ አለ። ትሽ ወሬ እንዴ? አንተ ደወለች? ማን ያስደወለች? ሄሎ መልሼ ደወልኩ። ይቅርታ። ችግር የለውም። ምን ነው? አይ ልጁን ትንሽ አስታወስኩት መሰለኝና ምናልባት ከረዳ ብዬ ነው። እሺ ምን አይነት ልጅ ነው? አይ ረዘም ያለ ወንድ ነገር ደስ የሚል እና ጨዋ ነገር መሰለኛው። እርግጠኛ ነሽ? አዎ እንደዛ ነው። እሺ አውቄዋለሁ። አመሰግናለሁ። አንተ ምን አይነት ልጅ ነሽ? በእናትህ ደስ ስትል ትስራለች። እስኪ በቃ ሴቭ እናድርገውና ቴሌግራም ላይ እናያት። እንዴ አይታት ይለ እንዴ? ኧረ እኔ እባክህ ምንም ትዝ አትለኝም። ምን አይነት ቀልበ ቢስ ነህ በእናትህ። እኔማ ሴቭ አድርጌያታለሁ። ፎቶ የላትም እባክህ። ፎቶ የላትም? በቃ አስቀያሚ ናት ማለት ነው። ድምጿ እኮ ደግሞ ሲያምር በእናትህ። እስቲ አስታውስ፣ ምን አይነት ልጅ ነሽ በእናትህ? ድምጿ ያምራል? በቃ አስቀያሚ ናት። ይኸውልህ ድምጿም ያምር፣ ጨዋ ቆንጆዬ ሴት አይተህ ታውቃለህ? ምንም ትዝ አትልም? አዎ ግን እንደዚህ ጸባይ ሰናይ ከሆነች አስደውይ ስትላት የምታስደውል ከሆነ ሲደወላት ቶሎ የምታነሳ ከሆነ በእርግጠኝነት አስቀያሚ ናት። እንዴ ቆንጆቹን አናቃቸውም እንዴ? እንኳን መልሰው ሊደውሉ አየር ላይ እኮ ነው ብሎክ የሚያደርጉ። እኔ ደግሞ አንተን ቀልብ አለ ብዬ አንተን የምጠይቅ። እሺ በቃ ስብሰባ ገባዋል። እስኪመጣ በቃ የሆነ ቦታ ነው አስጠብቁ። የት እንዴ? እኔ እንጃ በቃ የሆነ ቦታ ነው። ሁለት ቡና እና እሺ የሚለን ይመስላል። ግን እስኪ ያለሽ አታ እንዴት ነው የምታምረው በእናትህ። የሆነ ቦታማ አውቃታለሁ። የት ነው የማውቃት በእናትህ? ወይ አንተ ደግሞ በቃ ቆንጆ ሲታይ ሁሉንም ታውቃቸዋለህ ማለት ነው? ወይ የምሬን ነው።
እሺ ምን ልትል ደግሞ የት ነው የምታውቃት? አብረህ ተምረሃል ወይስ አብረህ ሰርተሃል? በእናቴ የምሬን ነው። የሆነ ቦታ አውቃታለሁ። እባክህ ዝም በል። እቺን የመሰለች ልጅ ግን ቡና ሲሸጥ አይቀር። እቺማ ቤቱ ባለቤት ነው የምትሆነው። አይ አሁን ጠጣና እንሂድ። ስንት ነው? 70 ብር። ቴሌ ብር አላችሁ? አዎ። እሺ 09 77 34 99 አዎ 99 አንቺ ነሽ እንዴ?